ወመጎቹን ቀብሮ አስፈልቼበት እንዲሁም ሲደበድበኝ አይልም ይውል እንግዲህ የማይለቀኝም ደግሞ እሱን አባት ተብሎ እንጀራ አባት እኮ እንደዚህ እንኳን ይማታም እኮ አንቺ ብሪቱ እንደናደክ ሰላም አድርሽ ምን ነው ውቃቤ እንደራቀው ሰው ብቻሽን የተነጋገርሽ ምን ልጅ ውቃቤ ያለ ብለህ ነው ምን አለ ብለህ በማን ተወለስቶኝ ምን ነው ምን ሆነሽ ወንድም አለም እየፈለገው ማይደልገኝ ነው አሁን የተሽ የምፈልገው ሊገለው የገንዘብ አበራኩን ከፋይ ነው የሚገለው አንቺ እንዴ አንተ ብትድብድብ ሁሌ ብትገረፍ እንዳትሰማ ልጅ አይደል አንተ ቆይ ምን ታደርገ ትባል አንቺ ዝም በይ የውጭ ገና የውስጥ ገላህን በላይ ወጣው ነው ወደዚህ ቢርትር ይልጣል ወይ የውስጥ ገላህን በውጭ ላድርገው ልገለባብጥ ምን አትመልስልኝ መልስልኝ እንጂ እንዳትመልስልኝ አላልከኝ አዳት ግን ወርጅ ግልጣ ወይ ድሬ ነው ወመጎቹን ቀብሮ አስፈልቼበት እንዲሁም ሲደበድበኝ አይልም ይውል እንግዲህ የማይለቀኝም ምን አለ ባልተወለድኩ እዛው ውሃ ሆኜ በቀረው ደግሞ እሱን አባት ተብሎ እንጀራ አባት እኮ እንደዚህ እንኳን ይማታም እኮ እንግዲህ የማይገለኛል ወይ ድሬ ነው ወይ ድሬ ነው ምን አለ ባልተወለድኩ ውሃ ሆኜ በቀረው ወደ አባቴ ነው የምሄደው እሺ ወይ ድሬ ነው ወይ እኔም በስነ ስርዓት አልጠብቅ ወይ ድሬ ነው አንቺ ብሪቱ እንደናደክ ሰላም አድርሽ ምን ነው ውቃቤ እንደራቀው ሰው ብቻሽን የተነጋገርሽ ምን ልጅ ውቃቤ ያለ ብለህ ነው ምን አለ ብለህ በማን ተወለስቶኝ ምን ነው ምን ሆነሽ አረንስ ምን ደህንነት አለ ብለህ ነው እኔ ምን ትኩን አላየኸው አረ ዛሬ እስከነጋማ አላየሁት ምን ነው ምን ሆኗል አባቴ የኔት ነው የምፈልገው የትኛው ነው የምፈልገው ይኖራል እንጂ ተዚህ ከተቀየው ወተዳ ወንድም አለም እየፈለገው ማይደልገኝ ነው አሁን የተሽ የምፈልገው ሊገለው የገንዘብ አበራኩን ከፋይ ነው የሚገለው አንቺ ሊገለው አይደል አሁን በዚህ እየፈለገው የገዛ ልጅ ያወቀው ወንድም አለም እያወቀው ራህ ጭካኔ ማይደል ያለው ቆይ ምን አይነት ጥፋት ቢያጠፋ ነው ይሄኛ ቀበሬቱ በጎችን አስወልቶ እሱም ወንድም አለም እየፈለገው አይደል እና ወንድ ልጅ ሊገለው ቢጨንቀኝም አይደል አሁን አላየሁም አሁን እሱን በፈልገው ማጣሁት ኧረ እኔ ሳላየሁትም አንቺ የትየልፈልገው አደራን ካገኘሁ ወደ እንደው ደብቀው እንደው አደራህን በእኔስ በእስኪ ካገኘሁት እና እኔ ትተሽ ነው እንጂ ፈልጊ ነው ኧረ እኔማ ልፈልገው እንጂ በየቀዩ እየፈለኩኝ በዛ በጫካውን በወንዙም ልፈልገው እጅ እስኪ በሱ አታይታሪ እናንተ ሰው የገዛ ልጁን ይገል አገር ምድሩን በጥጦ አላስቀምጥ ያለ ሰው ደግሞ ብሎ ደግሞ ልጁ ጋር መጣና እናንተ እውነቷን እኮ ነው እንኳን ቀበሮ አስበልቶበት አይደለም ባገኘው በሰከረ ቁጥር አይደል እናንተ ይልጅ ደቅቶል የሚገለው እንኳን ቀበሮ አስበልቶ እንዴት አርዶ አይደል የሚበለው እጅራፍ አርጋት እንጂ እኔስ ቤት ሆኜ ምን አለኝና አቺ ብሪቱ አርቃልኛል ብሪቱ ጠብቂኝ አብረሽ
ከበደ የኛም በጎች አይታችኋል? ኧረ እኔስ አላየኋቸውም። ምን ነው እንደው ከእናንተ ጋር አብረው አልተደበለቁም? ኧረ እኔም አላየኋቸውም። ጠፍተው ነው እንዴ? አዎ ጠፉኝ እኮ። አይ እድሌ ነው። አሁን የአባት እንዴት ነው የሚያደርግህ? እድሌ ነው ይገለኛል። እንግዲህ መግደል ብቻ ነው። ካገኘማ መች የሚለቅ ነው። አንተ እንደው ከእናንተ በጎች አልተደበለቁ? ኧረ የለም። እኔማ አሁን ባቤ እኮ ሰዶኝ ወደ ቤት እየሄድኩ እኮ ነው። አንተማ ታድለሃል። እኔ እንጂ የኔ አባት ቢሆን ሲምርህ ነበረ። እሱማ መች የሚለቅ ነው። አንድየውን እንኳን እንደዚህ አጥፍታቸው ነውና በማሰብ ብናሳልፍበት እኮ እያስሮጥ እኮ ነው አንድ ቀን የሰደድን። አዎ ይገለኛል። ያው ምን ነው ማረግሽ? ኧረ ተው እንግዲህ ምን ታረጋለህ? እንግዲህ መሞት ብቻ ነው እንጂ እንደው ካያቸው እንድነግረኝሽ። ኧረ እኔማ ካየኋቸው እነግርሃለሁ። አሁን ወደ መስኩኝ አህያ ጠፍታ እኮ መፈለግ መኔ ብዙ ካየኋቸው እነግርሃለሁ። እባክህን አደራህን፣ እንደው እባክህን ለቀዩ በሞላ ካገኘኋቸው እነግርልሃለሁ። እሺ በቃ እየተጠነቀቅን በልሽ፣ አደራህን። እሺ እሺ። እኔማ ካየኋቸው እነግርልሃለሁ። አይደል እንግዲህ አባትማ እንዴት አድርጎ የሚለቅ አይ እንኳን ሚስት ልጅ አላደረገች አልተጎዳህም? ደህና ነህ? ምንም አልሆንኩም። ወንድም አልሆንስ አላገኘህም? አላገኘኝም። ሚስት እንኳን አላገኘህ። እድሌ ነው። ላገኘኝማ ይገለኛል። እድሌው ምን አባቴ ነው ባደረግ? ቆይ አንተ ስላለ በደህና ብትጠብቅ። እኔ እኮ አላየኋቸውም። እና ጨዋታ ነው ትተህ ምን አለ ብትጠብቃቸው። አሁን ወንድም አለ ቢያገኝ ምንድን ነው የሚያደርግ? ምን አለ ለነሱ ባታስጨንቀኝ። እድሌ ነው። አሁን ሴት አባቴ ነው ማደርግ። የት ላድርግ? እሺ ምን ላድርግ ታዲያ? እኔም እኮ ጨነቀኝ። አንተስ በሌላ ብትጠብቅ ሁሌም ደብደብ ሳልሰለችህ? እኔማ ይሰለቸኛል እኮ ነው። እሱንም እያወቅሁ ምን አለ አንተ ጸረ እንደው የት ነው አሁን እሱን አባቴ ላድርግ? ደግሞ እዚህ መጥተህ ቤት ተቀምጠሃል እንደ ደህና ሰው። ወንድም ማለት ተረጋጋኝ። ምን አባቱን የምረጋጋው? አንቺስ ቢሆን እዚህ ጋር ተቀምጦ ቤት በጎችን ለቀበሮ አስመጣ እዚህ መጥቶ ሲቀመጥ ታውቃለህ። አንተም አውቆ እንደማያስበላችሁ ታውቅም አይደል? ኧረ እዛ ካዳሙ ተራ ጋር ተቀምጦ እያወራ ጫካ ሰዱ አስበላቸው እንጂ አውቄ የለም ባቤ። እንዲሁ አንተ ብትደበድብ ሁሌ ብትገረፍ እንደው አስበህ ወንድም ማለት ተረጋጋ እንጂ ተው። አውቆም አላስበላቸውም አይደለም? እሱስ ልጅም አይደል? አንቺ ግልኝ ና ብያለሁ። ወንድም ማለት ተው። አንተን ውሃ ብዬ ጥዬ እንደ አባቴ ጉድጓዱ እስካልከተትኩ እኔ አይደለሁ። አዎ እኔ አደፍረስ አይደለሁ። እንዲሁ ዝንት አለም እንዴ ሰው በወለደው ልጅ አይጠቀም። እንዲሁ ሁለት ፍሬ በግ መጠበቅ ያታል። እህሉን ስትበለውማ እንግዲህ አሁን ሊበላ ነው ሊበላ ራበኝ እንጀራ ስጪ ብሎ ነው አይደል ሊበላ ነው ይመጣል። ወንድ ብለሽ ሙተሽ ደግሞ አሁን ለሱ እህል ቆርሰ ትሰጪው አንቺ ነው። አሁን ለሱ እህል ቆርሰ ትሰጪው ጨቅላም አይደለ እሱ ምን ያድርግ? ነውሪዝ ወንድም ማለት ነው እንጂ ተረጋጋ። ነውሪዝ ብያለሁ። አትመጣ ምን በሷ ጀርባ ይልቅ እሷ ልታድንህ ነው? ልታድንህ ነው? ንገረኝ። እሷ ልታድንህ ነው? አታድነኝም። ደግሞ ይመልስልኛል። ተው እንጂ ልጅህም አይደል ወንድም ማለት ተው እንጂ። ምን እንዲሁ አንተ ዝወልድ ብናልም ዋውነ ብትቀርባል። ይሄ የኔ ልጅ ነው እንዴ? ይሄ የኔ ሽንት አይደለም ያውሬ ሽንት እኮ ነው። ሰው መሰለሽ ወይ? ለመሆኑ ምን አበስተር ነው ያስፈልጋችሁ? እኔ እኮ አላየኋቸውም። አለ ደግሞ አትመልስልኝ ብያለሁ። እንዲሁ አናትህን ሰንጥቄ እንዳልጥል አትመልስልኝ። አላየኋቸውም። ምን እየጠበቅን ነው የማታያቸው? ምን ጨዋታው እዛ ብዩን ነው ስትጫወት፣ ይሄን ድቢውን ስትጫወት ስትዛለል ስትራገጥ ነው ኳስ ጥብጥቦሽ እዚህ ጥብጥቦሽ እንደዚህ ስትጫወት ነው እንጂ ወንድም ማለት አትሰብራ ከክፋይ አይደለም። ረሚ ከፍል ነገር እንዲህ መድኃኒዓለም አራቱን ከሁለት ይክፈሉ።
በቃ አሁን የሆነ ሁሉ ላይ መለስ መይል በቃ እሱን ተው አታስጨንቀው። እንዲሁ ከነማን ጋር ነው ግን የምትውል? ደግሞ ከዛ ከእንደሾው ልጅ ጋር አትቁም ብያለሁ ነገርኩህ። በቃ ተው ልጁን አታስጨንቀው። አታስጨንቀው። አንቺን ነው ሰባብሬ የምጥልሽ። አንቺ ነሽ እንዲሁ ይሄን ወንድሙን አግኝተሽ ሙተሽ ዝንታለምሽን እንትን ነው ወንድም ማለት ካንተ ውጭስ ማን አለው? ይሄን ብሎማ ነው አንድ ፍሬ ወንድሜ አንድ ፍሬ ልጅ ነው ብዬ ዝንታለሙን እንትን ብለው ባባብለው ጊዜ እንትን ያለ አይጨክንብኝም ብሎ። ቆይ እሱስ ምን ያደርግ? አሁን እና እንዴት እና በግብ ይሁን ጠብቆ ይብላ እንደዛ ነው የምትይው? አንቺ ማምረሽ እንደዛ ነው የምትይው? አንቺ ነሽ እንግዲያማ በጎችን ዝም ብለህ ትተህ በቃ አትጨናነቅ፣ ከኩታረው ጋር ዋል ተጫወት እንዴ ከፋ እያልሽ አንቺ ነሽ እንትን የምትይው? ወንድም ማለት ምንስ በጎች ቢበሉ ደስ ብሎኝ ነው እና ነው እንጂ እንግዲያ ታዲያ ለምንም አልቆጥረው ብለሽ እና ዛሬ የሆነ ሁኗል። አንዴ ያው በጎች ምን መልሳቸው ነን አሁን በቀር እናንተ ምን አለ እኔ እለፋለሁ እሰራለሁ እናንተ ቁጭ ብላችሁ ትበላላችሁ። ምን አለባችሁ? ምን አለባችሁ? ምን የምታመጣው ነገር ሳለ አንቺ ዝም በይ ነግሬሻለሁ። የሱን ቁጫ ያንቺ ላይ እንዳልወጣ በቀር አይጎልባችሁ አይረባችሁ አንድ ቀን እናንተ እኔ እኮ ወዳችሁ እንዳይጎል እኔ መከራ ማይ ወዳችሁ አይጎል በጉብ ይበላ ባይበላ ምናችሁ ተነካበቅ እንዲሁ አንተ ልጅ ምን ባደርግ ነው የሚሻል? እንዲሁ አሁን አራት ከሁለት ከፍ ይልጣል ወይስ እንደዚህ በሙሉ የምታመጣው ነገር ሳለ ብለው እንጂ ልጅ እኮ ቀቅለ መብላት ነው የቀረው። ገና አርጀ ነው መብላት የውጭ ገና የውስጥ ገና ብለው ያወጣሉ ነው ወደዚህ ቢያንስ ብለው ከልጅ የማይደል ቀቅለ ብለው ቀዩ ሲሰማ ምንድን ነው የሚል ልጅ አይደል አንተ ቆይ ምን ታደርግ ተባለ አንተ እንዲሁ ብላርግ ንገረኝስ ምን ላርግ ንገረኝስ መልስልኝ እንጂ ምን ይዘጋል አትመልስልኝ ምን አባል አርግ እኮ ነው ምን ላርግ ምን አባል አርግ አራት ግን ተርተር ይልጣል ቆይ ወንድም ማለት ምን ጠይቀ ተርተር አንቺ ዝም በይ እንዴ አሁን ከሱ ጋር ነው ጉዳይ ዝም በይ ተርተር ይልጣል ወይ የውስጥ ገላህን በውጭ ላድርገው ልገለባብጡ ምን አትመልስልኝ መልስልኝ እንጂ እንዳትመልስልኝ አላልከኝ በቀር አንተ ምን አባ መልስልኝ አምርብህ ነው የምትመልስልኝ አዳት ግን ውሃ ልጅግል አንተ ደምስ ምን ሆነሃል? ምን አንተ ተረጋጋኝ። ምኑን ተረጋጋው? ረጋ ብል እንጂ አንተ ተው እንጂ እንዴት ዋ አንተ ሁሌ እንዴት ነው በዱላ የምታል? ለዚህ ምኑ ነው እንትን ምለው አንተ ይገዛልኝ አንተ ተረጋጋ። አንተ ነው በዚህ በላ ጉጅም ከላ ንሳ አንተ እንዲያበል እንጂ አንተ ምን ነው ይገዛልሽ እንደው እንትን አልከው ወንድም አንተ ተረጋጋ። ወንድም ማለት ጋብል ሰው መሰለኝ ሰው እኮ አይደለም እና ረጋብል የኔ ልጅ ጣላት ነው እንጂ እውነት የኔ ልጅ ነው። እሺ ረጋብል እንዴት ይገዛልሽ ግን አንተ እንደው የቀዩ መነጋገር ያልተው ምን አባቱ እሱን እንዴ ቢሞትስ ምን ይጠቅማል? ቢሞት አሁን ተው እንጂ አማትበል እንጂ በለም አንተ ሂድ አንተ ወዲያ ምተው አንተ አርጅ ስጋህል ለሞራ ባልሰጠው ነው አይደለም። አዎ በቃ አንተ ረጋበል እንጂ አንተ ሰው መሰል ለነገሮች ትይግልኝ እንደው ትይግሊ ተጀገለሽ ያውሬ ሽንት ነው እንጂ የሰው ሽንት ነው። አሁን እኔ ነኝ የወለድኩ ሰው መሰል አንተ ሰው መሰል እንደው አንዳንዴ እኮ ያጋጥማል። ተው እንጂ ዝንት አለሙን እንዴት አንተ አልሸጣትም እያልኩኝ አልሸጣትም እችንማ አልሸጣትም እያልኩኝ ስንትን ስልክርሜ ለአውሬ ለቀበሮ መጫወቻ ሲያደርግ እናንተ ተረጋጋ እንጂ አሁን የገዛልሽ እንደው አንተ እንዴት እንግዲህ አንድ ስሜታዊ ሆነ አንድ ቦታ ብመጣው ቢሞትስ ምን ይጠቅመን? ይጎይታ እንዴ ባልጠብቅ እሱ ቢሞት እዚሁ እኔ ልጅ የለኝም ብዬ ባልጠብቅ ተው እንጂ አንተ እንዴት ነው የዚህን ታክል ጭካኔ የገዛልሽ እኮ ክላማ እና የትንተር ነው ተረጋጋ።